በቃ እኔ አሁን ይኸውልህ መመክራችሁ መቆጣችሁ እኔ እንደ ታላቃችሁ ነኝ። እንደ ታላቅ የምቆጣችሁ ነገር ቢኖር ማለት ነው ማስጠንቀቂያም ነው ምክርም ነው ተግሳጽም ነው። ሄርሜላን ቀጥ ብላችሁ ወደ ህይወት እንዳስገባችሁ ቀጥ ብላችሁ ከሱ ህይወት አውጡ። ወደ አመጣችሁበት መንገድ ወደ ፈለጋችሁ ወሰዱ። ከሱ ህይወት አውጡ። ባመጣችኋት መንገድ መልሱ ነው ምለው። በቃ ያው እነሱ ጋር ችግር አለ ብለሽ እስከመጣሽ ድረስ እኛ ጋር እስከመጣሽ ድረስ የኛንም ምላሽ መስማት አለብሽ። ከዚህ በፊት እንዳየሽው ከሆነ እኛ አሁን ስለኛ ጥሩ ነገር አይደለም ያወራሽው፣ መጥፎ ብቻ ነው እያወራሽ ያለሽው ሰው ስለነገርሽ ብቻ። ለማስታረቅ ብዙ ጊዜ ሞክረናል። እንኳን የዛኔ አሁን ራሱ ለማስታረቅ ቢታረቁልን ማስታረቅ እንችላለን። ምክንያቱም እያየን ነገር ነው። በእናንተ ራሱ ያልተታረቁ እኛ በእህቷ ብዙ ነገር አርገሽ በአብርሃም እህቶች በትልልቅ ሰዎች ከጓደኛ አልፎ ትልልቅ ቤተሰብ የሆኑ ሰዎች ለማስታረቅ ሞክረው እምቢ ያሉ ነገር በእኛ ይታረቃሉ ብለሽ ታስቢያለሽ? አይታሰብም። አሁን ሄርሜላ መጥፎ ሰው ነች ነው እናስገባት። ወደ ህይወቱ እኮ መጥፎ ሰው አይደለችም። እኔ መጥፎ ሰው ሆና ነው የታየችኝ እንዴ? ወይ ነብሰ ገዳይ ወይ ደግሞ አሸባሪ ቋል ለሚያስተዋውቅ ማለት ነው። በእርግጥ እንደ እህት የፈለግሽውን መጠየቅ ትችያለሽ፣ መቆጣትም ትችያለሽ። ምክንያቱም ከሩታ ጋርም ጊዜ አሳልፈናል። ከሩታ ጋርም ጓደኛሞች እህትና ወንድም ምናምን ነበርን። ግን ደግሞ አብርሃም ላይ አሁን ደግሞ ችግር እየፈጠራችሁበት ነው ካልሽ ደግሞ አብርሃም ትልቅ ሰው እንደሆነ ታውቂያለሽ። የሚጠቅመውንም የሚጎዳውንም ነገር ጠንቅቆ የሚያውቅ ሰው ነው። ሞኝ ነው የምትሉ ሰው ከሆነ ሞኝ ሰው ወደ ትዳር አይሄድም፣ ልጅም አይወልድም ቶሎ። እና እንዴት እያሰባችሁት እንደሆነ አላውቅም። አብርሃም ጠንቅቆ ራሱን የሚያውቅ ልጅ ነው። አንደኛ ነገር ማንም ሰው እንደዚህ ግባ እንደዚህ ውጣ ሲለው የሚነዳ ሰው አይደለም። ራሱን ጠንቅቆ የሚያውቅ ልጅ ነው። ሩታም ያገባችው የበሰለና አሪፍ ሰው ስለሆነ ነው። ከሁሉም መርጣ እሱን ያገባችው እና ስለዚህ እኛ የነሱ ትዳር የመፋታት ዋንኛው ሰዎች አይደለንም። ሰላም ውድ የኔ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ቤተሰብ እንግዲህ አዲስ አበባ ከመጣሁ ሰንበትበት ብያለሁ እና ብዙ ነገሮችን እያየሁ ነው፣ ብዙ ነገሮችን እየሰማሁ ነው። ቤተሰብ እንግዲህ በመጣሁበት ጥሩንም መጥፎንም አይቻለሁ። እንግዲህ ቤተሰብ ዛሬ ደግሞ የአብርሽ ጓደኞች እነ አቤላንና እነ ቡራን ቀጥሬያቸዋለሁ። አንዳንድ ነገር ባለው ነገር ላወራቸው፣ መቆጣትም ካለብኝ ልቆጣቸው መጥቻለሁ እና ደውዬላቸዋለሁ። እስቲ እየጠበቅኳቸው ነው። ያው ያለውን ነገር እስቲ እናወራለን። እንዴት እንደሆነ እነሱ ምን እያደረጉ እንደሆነ ጠይቃቸዋለሁ። ያለውን ነገር እያንዳንዱ ነገር እየተከታተልኩኝ ነው። እስቲ እነሱን ደግሞ ጠርቼ አናግራቸዋለሁ። ያው እንግዲህ እስከ ቻልኩት አክል እየታገልኩኝ ነው። እንግዲህ እግዚአብሔር ያስተካክለዋል ብዬ አስባለሁ። ያው ያለውን ነገር የምናየው ነገር ይሆናል። ቤተሰብ በትዳር መሀል ብዙ ነገሮችን አይቻለሁ። ሩታ ጋም አብርሽ ጋም እነሱ ጋም ያለውን ነገር አይቻለሁ። እንግዲህ እስቲ ሲመጡ ምን እንደሚሉኝ ምን እንደሚመልሱልኝ ለምጠይቃቸው ጥያቄ እስቲ ምን አይነት መልስ እንደሚመልሱልኝ ያው ካየዋቸው ከሰማዋቸው አንፃር ምጠይቃቸው ብዙ ጥያቄዎች አሉ እና ያንን ጥያቄ በትክክል ይመልሳሉ አይመልሱም፣ ማጋኖ ችግሩ ያለው የሚለውን ነገር ቤተሰብ አብረን የምናየው ይሆናል። እንግዲህ ቤተሰብ ችግሩ ማጋ እንደሆነ እናየዋለን። እስቲ እነሱን እየጠበቅኳቸው ነው። ቤተሰብ ደውዬላቸዋለሁ። ያው ካሉበት ያለውትም እነሱ ሰፈር አካባቢ ነው፣ እነሱ ቤታቸው የሚኖሩበት አካባቢ ነው ያሉት። ደውዬላቸዋለሁ፣ እየጠበቅኳቸው ነው። ሲመጡ እናየዋለን። እንግዲህ እስቲ እነሱን ያው ሩታንም አብርሽንም በየግሌ በፍቅር ቀስ ብዬ አናግሬያቸዋለሁ። መሀላቸው ሰው እንዳለ ነው፣ እነሱ መሀል ሰው እንዳለ ነው። በቃ እነሱን የሚያጣላ እነሱን የሚያራርቅ በትክክል ሰው እንዳለ ነው የተገነዘብኩት። ሌላው ተቶ የሱ ጓደኞቹ አሉኝ የሚላቸው በፊት አብሮ ሲበሉ ሲጠጡ የነበሩ ጓደኞቹ እንደሚያራርቁት በቃ ያው ሰው እኮ ከንግግሩ ይሄ ነው ብሎ በግልጽ እንደዚህ ነው ብሎ በግልጽ ባይነግረኝም ከንግግሩ እኮ ሰው ከንግግሩ ካነጋገር ይፈረዳል ካያያዝ ይቀደዳል የሚባል ነገር አለና ካነጋገሩ እንደተረዳሁት ነው እንዲተርጅቻለሁ። ምክንያቱም
ሰው እንደሚያጣላቸው የሆነ ያልሆነ ወሬ ጨማምረው አሳምረው አሽሞንሙነው ሲነግሩት እሱ ደግሞ የዋህ ነው። አንዳንዴ የዋህነትም ያጠቃል። የዋህ ስለሆነ እነሱ ቢሉትን እየሰማ እንደሚበላሽ ልጁን መስመር እንዳስለቀቁትም አይነት ነገር ነው ከሱ የምረዳው ማለት ነው። ጥሩ ነው ምናምን የሆነ ግባበት እንደዚህ ያድርግ ይሄ መልካም ነው ምናምን ይሄው ምናምን ላይፍ ይሄው ምናምን እያሉ እንደሚያበረታቱት ከንግግሩ ተረድቻለሁ። በሩታም ጋር አንዳንድ ሰዎች አሉ እንደውም እኔ ማላቃቸው ሰዎች ራሱ እንትን ብያለሁ አይቻቸዋለሁ። የሆነ እኔ መኖሬና ለመኖሬን ቼክ ያደርጉና የሆነ እንደዚህ አይነት ጥሩ ነው ምናምን እያሉ ያበረታቱ እንትን እንደሚሏት ነው የተረዳሁት። እንግዲህ ሰላም እንዴት ናችሁ አላችሁ? ሰላም ነው። ዘገያችሁ? ምን ነው ሰላም ነው? በጠዋት እኮ ተነስተን ነበር። አይ አንዳንዴ ጠዋት መነሳትንም ለመዱ። ሰላም ነው። አቆያችሁ እኮ አየሩ ራሱ ይከብዳል። ምንድን ነው እንደዚህ ወጣት ሆናችሁ እንደዚህ መተኛት? ሁሉ ሰላም? ስራ ጥሩ ነው። በጠዋት ምን ነው እንግዲህ ዛሬ በጠዋት የፈለኳችሁ ነገር ቢኖር ምንድነው እንግዲህ ልቆጣችሁም ጥፋታችሁንም ለነገራችሁ ነው። ምንድነው ጥፋታችን ካላችሁ እያንዳንዱን አካሄዳችሁን አረማመዳችሁ ምን እየሰራችሁ ምን እያደረጋችሁ እንደሆነ ተግባራችሁን ሁሉ እያንዳንዷን ነገር ሳምቻለሁ። ምንድነው የሰማሁትኝ ሄርሜላ በአብርሃም ህይወት ውስጥ እንድትገባ ያደረጋችሁት እናንተ ናችሁ። እንዴት ብትሉኝ ያመጣችኋትም እናንተ ናችሁ። ያስተዋወቃችሁ ከሱ ጋር ያስተዋወቃችሁም እናንተ ናችሁ። ያግባባችሁትም እናንተ ናችሁ። ልጁ በስነ ስርዓት ትዳሩን እንዳይመራ ልቡ እንዲሸፍት እያደረጋችሁ ያላችሁት እናንተ መሆኑን ሳምቻለሁ፣ ደርሼበታለሁ። እያንዳንዷን ነገር አይቼ ተረድቻለሁ። እና ምንድነው እያደረጋችሁ ያላችሁት እንዴ? እናንተ በፊት ከነሩታ ጋር ፍቅር አልነበራችሁ? ወዳጅ አልነበራችሁ እንዴ? ለሩታ እናንተ እኮ መልካም ሰው እንደነበራችሁ ነው ማቀው፣ ጥሩ ሰው እንደነበራችሁ ነው ማቀው። የምንነክቷችሁ ነው። እኔ እስከማውቃችሁ ድረስ እንደዚህ አይነት ባህሪ አላችሁ ብዬ አንድም ቀን አስቤ አላውቅም። አንድም ቀን ማለት ነው። በፍጹም እኔ ከእናንተ እንደዚህ አይነት ነገር አልጠብቅም። አሁን እዱዬ ከማን የሰማችሁ እንደዚህ አይነት? እኔ ለምን አይደለማ እንዲህ ነው እኮ ተብሎ እኮ አይነገርም። ከከሌ ሰማው ተብሎ ይነገራል እንዴ? አይባልም። ክፉ ነው አይነገሩሽ አይደለም። ለምን እኔ ራሴ እያየሁ ነው። ምክንያቱም እኮ ያመጣችኋት እቺ ልጅ እናንተ ናችሁ። እኛ አናውቃትም። እነሩት እና ብርሽ አያውቃትም ነበረ። ጥሩ ሰው ናት ብላችሁ ወደ ህይወቱ ያስገባችሁት እናንተ ናችሁ እንዴ? ልጅ እኮ የዋህ ነው። እንደነዱት ነው የሚነዳው። እኔ እኮ ከእናንተ እኮ አንዳንድ ነገር ራሱ እንዲታያችሁ ራሱ እኮ እያየሁ ነው። ጎበዝ በርታ ምናምን እንዴ ቪዲዮ ነው የማላይ መሰላችሁ እንዴ? ከቪዲዮም አልፎ ደግሞ በአካል እኔ በድምጽ ራሱ ሰምቻለሁ። በቃ አይደለም እዱዬ፣ አሁን ሄርሜላ መጥፎ ሰው ነች ነው እናስገባት ወደ ህይወቱ እኮ መጥፎ ሰው አይደለችም። እኔ መጥፎ ሰው ሆና ነው የታየችኝ እንዴ? ወይ ነብሰ ገዳይ ወይ ደግሞ አሸባሪ እኮ አይደለም ያስተዋወቅ ነው አይደል? ሰው ነች። በአብርሃም በድክመቱ ሰዓት ማንም አለው ባላለው ሰዓት ነው አለው ያለችው። አሁን አብርሃም ቀና ስላለ ወይ ደግሞ ሰጣ ገባው ስለገባው አይደለም። በዛ ሰዓት ሄርሜላ ስትመጣ አብርሃም የነበረበትን ነገር ሁላችንም እናውቃለን አይደል? አንቺ ታስታውሻለሽ የነበረበትን ነገር። ስለዚህ በዛ ሰዓት አለው የምትለው ጓደኛ ነው ያስተዋወቀው። ሌላ ክፋት እኮ የለውም። በዛ ነገሮችን ረሳ፣ ብዙ ነገሮችን ለሱ ደስታ ብዙ መስዋዕትነቶችን ከፈለች ምናምን አይደለማ። ምን መሰለህ ቡራ፣ እዚህ ጋር አንተ ጥሩ ነገር ያደርክ ይመስልሃል። ለአንተ መስሎ ሊሆን ይችላል። ጥሩ ነገር የሰራ ሊመስል ይችላል። ነው ጥሩ ነገር አልሰራም። በጣም ጥሩ ነገር አልሰራህም። እንዴት አትልም? የሰው ህይወት አበላሽቶ ሌላ ህይወት ማስቀጠል ምን ማለት ነው እንዴ? የልጁን እናት አለያይቶ ከዚች ጋር ተዋወቅ። ለእሷ መልካም ናት። መልካም መስሎ ከታየ ነው መልካም አይደለም፣ መጥፎ ነው። በጣም መጥፎ ስራ ነው የሰራው። ምን ማለት ነው እንዴ? የሰው ህይወትን አበላሽቶ ሌላ ህይወት፣ አሁን የነሱን ህይወት አበላሽቶ ለዛች ጥሩ ህይወት ሰጠቅ። ለሱ ጥሩ ህይወት ሰጠ መስሎሃል? አልሰጠም በፍጹም። ምክንያቱም ትዳርን የሚያህር ነገር እንዴ ቢጣሉ እግርና እግር ይጋጫል፣ መልስ ይደረጋል እንዴ? እነዚህ ልጆች ዞሮ ነገር ቢገናኙ እኮ አንተ ዳር ቀረ። ትዝብት ነው ትርፉ። ታዝበው ከነሱ በዛ አንተ እሱ በከፋው ሰዓት መልካም ነገር አልጋለት ሊሆን ይችላል። ጊዜያዊ ደስታ ምናምን ጊዜያዊ ረፍትን ሰጥተው ሊሆን ይችላል። እነዚህ ሰዎች ደግሞ የሆነ ጊዜ ላይ ሰው ተዋልዷል፣ ተሳስሯል። ሁለቱን እኮ ይሄ ትንሽ ልጅ እንዲያሳስሯቸዋል። ተሳስረዋል እኮ ተለያይተውም አይለዩ።
ተቆርጦም አይቆርጥም። እቺን ጣትህን ከዚህኛው ጣትህ ላይ እየተቆርጣታለህ አትቆርጣትም። የሆነ ሰዓት ላይ ጊዜና ሰዓት ለሁሉም ነገር ጊዜ አለው። ለሁሉም ጊዜ አለው የሚባል ነገር አለ። ያ ጊዜ ደርሶ ደግሞ ወይ አንድ ሆነው እነሱ አንድ ሲሆኑ ደግሞ ምንድነው የምትሆነው? አንተ ዳር ነው የምትቀሩት። ህዝብት ነው ተፉ። ለምን ሰው ይታዘባቸዋል? ያን እንዲህ ሲያረጉ ነበረ ተብሎ እጣት ስለምን ወደ እናንተ እንዲቀሰት ይደረጋል? ወይም ደግሞ እናንተ እነሱ እንዳይገናኙ እንዳይስማሙ እያደረጋችሁ ከሆነ ችግሩ እነሱ ጋር ሳይሆን እናንተ ጋር ነው ችግሩ። በቃ ይሄንን ነገር የሩታት ነሽ ያው በእህትሽ በኩል የሚመጣው ችግር ምናምን የመጠየቅ መብት አለሽ፣ የመቆጣት መብት አለሽ። ግን ደግሞ ያው እነሱ ጋር ችግር አለ ብለሽ እስከመጣሽ ድረስ እኛ ጋር እስከመጣሽ ድረስ የኛን ምላሽ መስማት አለብሽ። ከዚህ በፊት እንዳየሽው ከሆነ እኛ አሁን ስለኛ ጥሩ ነገር አይደለም ያወራሽው፣ መጥፎ ብቻ ነው እያወራሽ ያለሽው ሰው ስለነገርሽ ብቻ። ለማስታረቅ ብዙ ጊዜ ሞክረናል። እንኳን የዛኔ አሁን ራሱ ለማስታረቅ ቢታረቁልን ማስታረቅ እንችላለን። ምክንያቱም እያየን ነገር ነው። በእናንተ ራሱ ያልተታረቁ በእኛ በእህቷ ብዙ ነገር አድርገሽ በአብርሃም እህቶች በትልልቅ ሰዎች ከጓደኛ አልፎ ትልልቅ ቤተሰብ የሆኑ ሰዎች ለማስታረቅ ሞክረው እምቢ ያሉ ነገር በእኛ ይታረቃሉ ብለሽ ታስቢያለሽ? አይታሰብም። አንደኛ ነገር እኛ ለማስታረቅ ብዙ ጊዜ ሞክረናል፣ ግን ደግሞ አልሆነም። እናንተ ናችሁ ትዳራቸው የበጠበጣችሁ ካላችሁ ደግሞ ወይ ሄርሜላ ነች። ሄርሜላን ከመጣችሁ በኋላ ችግር የተፈጠረው ካልሽ ደግሞ ሄርሜላ ፍጹም እዚህ ውስጥ የምትገባ አይነት ሰው አይደለችም። ከዛ በፊት አብርሃም ልጅ ያለው ተብሎ መጣ። መቅደስ የምትባል ልጅ ፍቅረኛ አለችው ተብሎ የድሮ ፍቅረኛ መጣ። እንደሱ ሲባል የሱን የዛኔ ነበረ እነሱ ትዳራቸው ረብሻ ውስጥ የገባው። ከዛ በኋላ ማንም ባልነበረው ሰዓት አብርሃም ሄርሜላን አስተዋወቅ ነው። ሌላን ትዳራቸውን አፋታችሁ ሄርሜላን አመጣችሁ ለምትሉ አይደለም። ከዛ በፊት ነው ከመጀመሪያው ጀምሮ ማየት ከቻልሽ እድገት እና እኛ የነሱን ትዳር የመፋታት ዋንኛው ሰዎች ሆነን አይደለም። ሰው እንደሚያወራው ምናልባት ከአብርሃም አጠገብና ከሄርሜላ አጠገብ ስለሆንን ይሄን ትዳር አፋታችኋል እንባል አይገባም። ብዙ ሰው እንደፈለገ ሊያወራ ይችላል፣ የፈለገውን ስያሜ ሊሰጥ ይችላል። ግን እኛ ምንም አይመስለንም። በእርግጥ እንደ እህት የፈለግሽውን መጠየቅ ትችያለሽ፣ መቆጣትም ትችያለሽ። ምክንያቱም ከሩታ ጋርም ጊዜ አሳልፈናል። ከሩታ ጋርም ጓደኛሞች እህትና ወንድም ምናምን ነበርን። ግን ደግሞ አብርሃም ላይ አሁን ደግሞ ችግር እየፈጠራችሁበት ነው ካልሽ ደግሞ አብርሃም ትልቅ ሰው እንደሆነ ታውቂያለሽ። የሚጠቅመውንም የሚጎዳውንም ነገር ጠንቅቆ የሚያውቅ ሰው ነው። ሞኝ ነው የምትሉ ሰው ከሆነ ሞኝ ሰው ወደ ትዳር አይሄድም፣ ልጅም አይወልድም ቶሎ እና እንዴት እያሰባችሁት እንደሆነ አላውቅም። አብርሃም ጠንቅቆ ራሱን የሚያውቅ ልጅ ነው። አንደኛ ነገር ማንም ሰው እንደዚህ ግባ እንደዚህ ውጣ ሲለው የሚነዳ ሰው አይደለም። ራሱን ጠንቅቆ የሚያውቅ ልጅ ነው። ሩታም ያገባችው የበሰለና አሪፍ ሰው ስለሆነ ነው። ከሁሉም መርጣ እሱን ያገባችው እና ስለዚህ እኛ የነሱ ትዳር የመፋታት ዋንኛው ሰዎች አይደለንም። እንዲታረቁልን አሁንም ዛሬም እንፈልጋለን። ይሄ የትኛውም ነገር ነው። ምክንያቱም አቤላ ምን አለ መሰለ አሁን እሱ በሚጠራችሁ ሰዓት ከሄርሜላ ጋር ሲጠራችሁ አብራችሁት እንትን ትላላችሁ። በቃ እሱ ሆይ ሆይ ያላችሁት እንደሆነ ነው እየተሰማ ያለው። ምክንያቱም በየትኛውም ስፍራ ከጎኑ ናችሁ፣ ከሷ ጎን ናችሁ። እንዴ እናንተ እኮ ነው በቃ አብርሽ ወደ ትዳር ተመለስ፣ በቃ እቺ ልጅ እኛ ነን ያመጣናት፣ እኛ ነን ያስተዋወቅነ፣ እንዳስተዋወቅነ ከሷ ጋር ያለህን ነገር አቁም፣ ከህይወት ትውጣ ብላችሁ እሷን እንዳመጣችኋት ከሱ ህይወት ብታወጧት እሱም መስመሩን ይዞ ተስተካክሎ ትዳሩን ይመራል ብዬ አስባለሁ። ወደ ልጁም ወደ ፍቅሩም ይመለሳል። ምን መሰለሽ ከዛ በፊት ሄርሜላና አብርሃም በቃ ምንም ነገር እንዳልነበራችሁ የምታውቂው ምንድነው? አብርሃም ከሩታ ጋር እልህ ተጋብቶ ሀገር ለቆ ወጥቷል አይደል? ከኢትዮጵያ ውጪ ለመኖር ሄዷል። እና ሩታና ሄርሜላ ሩታን ይቅርታ ብላ በቃ ከዚህ በኋላ አጠገባቸው አልደርሱም፣ ሁለታችሁ ብቻ ሰላም ሆኑ ብላ ከመሀል ወጣ ታውቃለች። አንድ ጊዜ ብቻ አይደለም፣ ሁለት ጊዜ ብቻ አይደለም፣ ብዙ ጊዜ ማለት ነው። እናንተ ከተስማማችሁ እኔ ከመሀላችሁ እወጣለሁ ብላ ብዙ ጊዜ አድርገዋለች። ነገር ግን አብርሃም ገና ከኢትዮጵያ ወደ ኢትዮጵያ ሲመጣ የተፈጠረው ነገር ሌላ ነው። እሱ ጠብቆ የመጣው በቃ ሰላም ሆኖ ሚስቴንና ልጄን በሰላም አገኛቸዋለሁ ብሎ ሲመጣ የተፈጠረው ነገር ግን ሌላ ነው እና አሁን ሁሉንም ጥፋት ሄርሜላ ላይ ወይም ደግሞ አብርሃም ላይ እየደመደማችሁ ከሆነ
ወይ ደግሞ በዛ ሳይድ ሰምተሽ የመጣሽ ወይ ፈረንጁን አግኝተሻቸው የሰማሽው ወሬ ሌላ ሊሆን ይችላል። አሁን ግን እዚህ ያለው ነገር ግን ምንድነው አብርሃም በጣም ለፍቷል። ትዳሩን ለመመለስ ተንበርክኮ ለምኗት ያውቃል፣ አልቅሶ ለምኗት ያውቃል። ሁልጊዜ ጥፋተኛ አብርሃም ይደረጋል ወይ ወንድ ልጅ ስለሆነ ይሆን አላውቅም። ሁልጊዜ ጥፋቶች ሁሉ ወደሱ ይመጣሉ እንጂ በጣም ብዙ ነገር ለፍቷል። በጣም ብዙ ነገር ራሱ ሆስፒታል ተይዞ ያውቃል። ሩታ በመጣችሁ ጭቃ ብዙ ነገር ሆኖ ያውቃል። ግን እናንተ በዛኛው ሳይድ ስለሆነ ያለውን ነገር ብቻ የምትሰሚው ወይም ደግሞ የምታየው ያኛውን ሳይድ ብቻ ስለሆነ ሁልጊዜ ጥፋተኛ አብርሃም የምታደርጉት ትችላላችሁ፣ ግን አይደለም። በቃ እኔ አሁን ይኸውልህ የምመክራችሁም የምቆጣችሁ እኔ እንደ ታላቃችሁ ነኝ። እንደ ታላቅ የምቆጣችሁ ነገር ቢኖር ማለት ነው ማስጠንቀቂያም ነው ምክርም ነው ተግሳጽም ነው። ሄርሜላን ቀጥ ብላችሁ ወደ ህይወት እንዳስገባችሁ ቀጥ ብላችሁ ከሱ ህይወት አውጡ። ወደ አመጣችሁበት መንገድ ወደ ፈለጋችሁ ወሰዱ። ከሱ ህይወት አውጡ። እንዳመጣችኋት ባመጣችኋት መንገድ መልሱ ነው ምለው። በቃ ይሄንን ነው ብዬ የምላችሁ። ሌላ ከዚህ በላይ ምንም መነግራችሁ ነገር የለም። በቃ ስነ ስርዓት ያዙ። የሰው ትዳር አትበጥብጡ። እሷን እንዳመጣችሁ ወደ አመጣችሁበት ቀጥ ብላችሁ መልሱ። በቃ ከዚህ በኋላ እኔ በእንደዚህ አይነት ሁኔታ ላወራችሁም አልፈልግም። ይሄን ነገር ሳታስተካክሉ ዳግመኛ ላገኛችሁም ላያችሁም አልፈልግም። በቃ ይሄንን ነው የምላችሁ። ልክ ነሽ እኮ ግን ደግሞ ሄርሜላ ልትሆን አትችልም። የአብርሽና የሩታ ትዳር ዋና አፍራሽ ሄርሜላ ልትሆን አትችልም። በቃ እኔ እየመሰለኝ ያለው እናንተ ስላመጣችኋት እናንተ ናችሁ እየበጠበጣችሁ ያላችሁት። ወደሱ ህይወት ያስገባችኋት እናንተ ናችሁ። እሷን እንዳመጣችሁ አሁን እንደግም የምላችሁ ከሱ ይወጣው። እኛ ጥፋተኛ ለምንድን ነው የምንደረገው? ሄርሜላ እኮ ሌላ ሰውንም አምጥታ ወይ በራሷ በኩልም ልትገናኙ ልትተዋወቁ ትችላለች። እናንተ ስላመጣናት ብቻ እኛ ጥፋተኛ ነን እንባል አይደል? እናንተ እኮ አልተለያችኋትም። አሁንም እኮ ጎበዝ በርቺ እያላችሁ በዙሪያዋ ነው ያላችሁ። እስቲ ከዙሪያዋ ራቁ። በቃ እናንተ ጎበዝ ምናምን እያላችሁ የትኛውም ስፍራ ከሷ አልተለያችሁም እኮ ከሷ ስርስር ነው ያላችሁት። በቃ ከስሯ ውጡ። እኔ መውጣት አለ መውጣታችሁ መብታችሁ ነው። ግን እንዳመጣችኋት ከሱ ህይወት አውጡና ህይወቱን ልጁ ተስተካክሎ ይኖርበት ብዬ ነው የምለው። በቃ እኔ ይሄ ነው። ከዚህ በላይ ምንም ንግግር የለም። ገና ለገና ገንዘብ አለውና አውሮፓ ይወስዳታል በሚል ሰበብ ወንዶች ማምጣት ያው እልህ ነው። እሷ እኮ እናንተ ያንን ነገር እዛ ጋር ባታደርጉ እሷ እልህ ውስጥ አትገባም። እሷም እኮ አሁን እኔ በቃ ትንሽ አረፍ በይ ከዚህ ከደስታ ከሚባለውም ራቂ ብያታለሁ። እሺ ብላኛለች። በቃ ስትርቅ እሱም ስነ ስርዓቱን ይዞ እንትን በቀደም ለታም ከቤት አስወጥቼዋለሁ። ሁለተኛ ዳግም እዚች ቤት መምጣት አይደለም ሩት የምትባል ልጅን እንዳታስባት ብዬ ነው ከቤት ያስወጣሁት። ምን አጠፋው ምናምን ሳይስ አንተ ጥፋቱ ላይ ታይ ይችላል። እጅግ በጣም ጥፋት መስሎ ነው የታየኝ። በቃ ጥፋተኛ ነህ ብዬ ነው አይታችኋል። ብሽቅጥቅጥ አድርጌ ከቤት የሰው ልጅ እንግዲህ እንደዛ ተደርጎ አይደለም። ግን ትዳር ስለሆነ በትዳር መሀል ስለገባ ህይወቷን እየረበሽካት ያለው አንተ ነህ ብዬ እንዴት አድርጌ እንዳስወጣሁት እንግዲህ የሰምታችሁ ማይታችሁ ሊሆን ይችላል። ስለዚህ እኔ እሱን እንዳስወጣሁት እናንተም ደግሞ እቺ ልጅ አስወጣት ነው እያልኳችሁ አላችሁት ማለት መካከል በሩታ በኩል ነገሮች ከተስተካከለ እኛ ሳናስወጣት ራሷ የምትወጣን አይነት ሰው ነች ሄርሜላ ስለምናውቃት ማለት ነው። ምክንያቱም ከወንድሞቿ ከአብርሽ ወንድም ጋር እየተገናኘች ነው። የአብርሽም ወንድም ምን እንዳላት እናውቃለን። በቃ እሱ ደስተኛ ይሁንልኝ እንጂ ሄርሜላም ያለችው እሱ ደስተኛ ይሁንልኝ እንጂ ከሩታ ጋር መመለስ ይችላል፣ ልጁን ማሳደግ ይችላል። ሩታንም ብላታለች። ነገሮች ብቻ በሩታ በኩል አስተካኪ። አብርሽንም መጥተሽ ብትጠሪው አሁን እዚህ ጋር ብትጠሪው ሄርሜላንም ብትጠሪያት ነገሮችን ከማስተካከልና እንደ በፊቱ ከመመለስ ወደኋላ የሚሉ ሰዎች አይደሉም። በእኛ ብቻ ነገሮች ከበድ በቃ እኔ ያልኩ እኮ አቤላ ቡራ አሁን እኔ የምላችሁ ነገር ምንድነው የሩታን ነገር ለኔ ተውት። በቃ እኔ ወደ መስመር እያስገባዋት ነው። እኔ እሺ ብላኛለች። ቢያንስ ቤተሰብ ጋር ሄደሽ ትንሽ እረፍት አድርጊ ስለ እሺ በቃ አስቤበት እሺ ሐሳብሽን አልጋፋሽም እሺ ብላኛለች። እኔ በሰው በኩል ያለውን ችግር የለም ለኔ ተውት። እሷ ከኔ አትወጣ። እናንተም ደግሞ ምላችሁ ነገር እቺ ሄርሜላ የምትባልን ሴት ከሱ ህይወት አውጡ፣ እሱን አስተካክሉ፣ ነገሮች እንደነበረው ይስተካከላሉ። በቃ ይሄን ነው ምላችሁ። ሄርሜላ ራሷ እኔ ይሄን ነው የምላችሁ። ብዙም አልጨቅጭቃችሁ። እኔ እንደ ወንድማዊ እንደ እህታዊ ነው እንደ ታላቅ ነው እየተቆጣኋችሁ ያለሁት። በቃ እና ምክሬን ተክሳጼን እንዳትቀየሙኝ። በቃ እኔ ሲሪየስ የሆነ ነገር ትዳር ሲበላሽ እኔ ስለማልወድ ነው። ይሄንን ነገር አስተካክሉ። ከናንተ ይሄንን ነው መጣብቀው። በቃ ትልቅ ሰው ሆናችሁ እንድትገኙ ነው መፈልገው። ይሄንን አስተካክላችሁ ማየት ነው መፈልገው። ስለመጣችሁ አመሰግናችኋለሁ። ብዙም ተቆጣዋችሁ። በቃ
እንገናኛለን። አመሰግናለሁ። ቤተሰብ እንግዲህ እነሱን አግኝቼ ገስጫቸዋለሁ፣ መከሪያቸዋለሁ። ቤተሰብ ነገሮች ሁሉ ይስተካከላሉ ብዬ ተስፋ አድርጌያለሁ። እንግዲህ የኔ ቤተሰቦች በጣም ነው የምወዳችሁ። ባላችሁ በሰላምና ጤና ይስጣችሁ። ሰላም ሁኑልኝ። ወዳችኋለሁ። ቻው